በጨዋ ደንብ እንድትመልሱልኝ የምፈልገው ጥያቄ ስላለኝ የምጠይቃችሁ ይሆናል። ግን ይሄ የምትመለከቱት ድሮ ኮሜድሮ የምንለው የቲማቲም ዘር ነውና ተፈጥሮን ላሳያችሁ ከጥያቄ በፊት እንደነዚህ አይነት መልክዓ ምድሮች እንግዲህ መንፈስን ለማረጋጋትና ውስጣችሁ ሀሴት እንዲሞላ ከፈለጋችሁ እንደኔ አልፋችሁ ወጣ ማለት ልመዱ። ወደ ጥያቄ ስመለስ ቲማቲም በውስጡ እንግዲህ ለሰውነታችን ጠቃሚ የሆነ ፎስፈረስ የምንለውን ንጥረ ነገር ይዟል። ያ ማለት ግን አሁን ያለው ገበያ ላይ ያለው ቲማቲም ሳይሆን ይሄ ኮሜድሮ የምንለውና በሚገርም ሁኔታ ሳይዛቸው አንሶ ነው ያገኘዋቸው። ድሮ በየቤታችን በየጓሮ እንዲሁ በወፍ ዘራሽ የሚበቅሉ የነበሩ ናቸው። አሁን ግን ሳይዝና መጠናቸው በጣም ከድሮ አንሰው እና እንዲህ ለምግብ ደግሞ እየዋልናቸው አይደለም በመጥፋት ላይ ናቸውና አሁን ገበያ ላይ ያለው ቲማቲም የሚይዘው ፎስፈረስ ዋይት የምትንለው ፎስፈረስ ነውና ከጤና ጋር ተያይዞ የሚያመጣቸው ብዙ መዘዞች አሉ። ድንገት የኩላሊት ስራ ማቆም፣ የደም ስር መወጠር፣ ደም ግፊት፣ እንደዚህ የጉበት ፌለሪቲ ተያይዞና በዘርፉ ያላችሁ የስነ ምግብ ባለሙያዎች ሰፊ ማብራሪያ ብትሰጡት ከምንረጫቸው ኬሚካሎች ጋር እንዲሁም ከአርቲፊሻል ፈርቲላይዘር ጋር ተያይዞ ቲማቲም በስፋት እነዚህን ኬሚካሎች አብዘርቭ ስለሚያደርግ ተሎ ፍሬያማነቱን ለመጨመር ተብሎ የምናደርጋቸው ሁኔታዎች ከጤናችን ጋር ተያይዞ የሚያመጣውን ጉዳት እንድትዘረዝሩልን ጥቅሙንም አያይዛችሁ። ሌላው ፕሪናታል እንግዲህ ለሰው ልጅ ጠቃሚ ነው። በውስጡ በጣም በተለይ ለሚወለዱ ልጆች የሚይዘው ቫይታሚን እና አይረን ጠቃሚ ነው። ግን ያለ ዘረመል ምርመራ አንድ እናት ያለ ጂን ቴስት ፕሪናታል ስትወስድ ፕሪናታል ፎሊክ አሲድ ነው። ወደ ፎሌትነት ማይቀየር ከሆነ ከነርቭ ጋር ተያይዞ ከአካል እድገት ጋር ተያይዞ የተለያዩ በርካታ ችግሮችን ይዞ ስለሚመጣ ከኦቲዝም ጋር በተያያዘ ፕሪናታል የሚያመጣውን ከሚሰጠው ጥቅም ባሻገር ግን ጉዳቱን በሰፊ ማብራሪያ የኛ ሀገር እንግዲህ ያለው የጤና ዘርፍ ደግሞ ስንቶች ሴቶች ናቸው የዘረመል ምርመራ ተደርጎላቸው ፕሪናታል እንዲወስዱ የሚደረጉና ይቀይራል ወይ ፎሊክ አሲድን ወደ ፎሌትነት የመቀየር ኃይል ያላቸው እናቶች እየተለዩ ነው የሚሰጣቸው? ይሄንን በጨዋ ደንብ እንድትመልሱልኝ እፈልጋለሁ። ማትመልሱልኝ ከሆነ ደግሞ ያው ለመኖር መፍራት ካለው እኔ እንደምመጣበት ተስፋ አድርጉ። የገበሬው ልጅ ዮሐንስ ሽፈራው ነኝ። እየበላችሁ የቲማቲሙ ጉድ የምንመጣበት ይሆናል። ሰላም።